ከልብህ ወደ ዓለም ኑር፣ ከዓለም ወደ ልብህ አትኑር። ሰዎች አመሰገኑም ነቀፉም ምንም አትበል፣ ዝም ብለህ ክርስቶስን እያየህ ሩጥ። ሊያሳስብህ የሚገባው ከክርስቶስ ጋር ያለው መስመር እንዳይበላሽ ብቻ ነው። እነዚያን መስመሮችን አስተካክል። ክርስቶስን እያዩ መሮጥ ማለት እሱ ነው። ሁለንተናችን እንኳን አጥተን ክርስቶስን እያየን መሮጥ፣ የሚወዱን ሰዎች ሁሉ እንኳን ጠልተውን አልቀው ክርስቶስን እያየን መሮጥ። አንዳንድ ጊዜ ሰው ብቻውን የሚቀርበት ቀን አለ። ብቻውን የሚቀርበት ቀን ማለት ነው። ምንም አንተን እኔ ሙቼም አልተውም ያለ ሰው ሁሉ ዞር 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 ብለት ብቻውን ምንም። የገዛ ሚስቱ እንኳን ኢዮብን ስትሰለቸው አልሰማችሁም? ምንም እግዚአብሔርን ስደበውና ሙት አለችው። ምን ያደርግላል? ክርስቶስ ራሱን እነዚያ በእጁ ያበላቸው ታምራቱን ያሳያቸው ደቀ መዛሙርት ጥለውት አልተበተኑ? ብቻውን የቀረምለት ማንን ማየት ነው? ልንገራችሁ በሉ እንጂ መድኃኔዓለምን ማየት፣ ክርስቶስን ማየት። ብቻን ሆኖም ክርስቶስን ማየት ብቻ